ይሄንን ስታዳምጡት ይሄ ድምጽ ካንቺ ነው እንዲወጣው ትላላችሁ። ጆሮአችሁን ግን አደራ ከትላንትና ወዲያ ማርች 21 ይሄ ቪዲዮ የተቀረጸበት 7ኛ ዓመት ቀኑ ነበረ። የቢቲኤስ ኮንሰርት የገባውበት ቀን ነው። ጩኸቴም ልክ መድረክ ላይ ሲወጡ ለመጀመሪያ ጊዜ በአይኔ ሳያቸው የጮኩት ነው። በየአመቱ ማርች በደረሰ ቁጥር ይሄንን ቭሎግ ሰርቼ ለቀዋለሁ እያልኩኝ ይሄው 7 ዓመት አልፎታል። ከ7 ዓመት በኋላ የምለቀው ቭሎግ ረዘም ያለ ስለሆነ ፓርት 1 እና ፓርት 2 አድርጌ ነው የምለቅላችሁ። ይሄ ፓርት 1 ነው። የኮሪያ አርቲስቶች ሜንላንድ ቻይና ውስጥ ዘፈናቸውን ፕሮሞት ማድረግ አይችሉም፣ ቱርም ማድረግ አይችሉም። ምክንያቱ ደግሞ በቻይና እና በኮሪያ መካከል ያለው ፖለቲካል ግጭት ነው። የዛን ጊዜ እኔ የምማረው ሻንግሃይ ውስጥ ነው። ግን ሜንላንድ ቻይና ውስጥ እንዳልኳችሁ ኮሪያን አርቲስቶች መምጣት ስለማይችሉ የቢቲኤስ ኮንሰርት የተዘጋጀው ሆንግ ኮንግ ነበረ። እኔ ወደ ቻይና የገባሁት ሴፕቴምበር 2018 ነው። የመጀመሪያ ሴሚስተሪን ጨርሼ ሁለተኛውን ስጀምር ነው ኮንሰርቱ ከ7 ወር በኋላ ማለት ነው። ይሄንን ኮንሰርት ለመሄድ ፕላን ሳረግ የነበረው ግን ገና ከሄድኩኝ ከተወሰነ ወራት በኋላ ነው። የራሴ የስኮላርሺፕ ገንዘቤ መጠቀሜ፣ ቪዛ ራሴ አፕላይ አርጌ መሄዴ፣ ፕሌን ቲኬት እና ሆቴልን በራሴ ቡክ ማድረጌ ብቻ በህይወቴ ለመጀመሪያ ጊዜ አብዛኛውን ነገር በራሴ የጨረስኩበት ጉዳይ ስለሆነ እዛ ሄጄ ሰክሰስፉሊ ኮንሰርቱን አቴንድ ማድረጌ እንደ ትልቅ ነገር ማየው እስከዛሬ ድረስ። በእርግጥ አርሚ ስትሆኑ ደስ የሚለው ከተለያየ ሀገር ከተለያየ ካልቸር ብትሆኑም መግባባታቸው አይቀርም እና አርሚ ስለሆንኩ ብቻ በብዙ ነገር ያገዙኝ ቻይኒዝ አርሚዎች ነበሩ። የስ ቡክ ማድረግ እንደምችል እንዴት ቡክ ማድረግ እንደምችል በብዙ ነገር አግዘውኛል። በሰዓቱ በጣም አናዶኝ የነበረው ኢትዮጵያዊ ስለሆንኩ ብቻ ሆንግ ኮንግ ለመሄድ ቪዛ መጠየቅ ነበረብኝ። ዓለም ላይ ላሉ ለብዙ ሀገራቶች የሜንላንድ ቻይና ቪዛ ካላቸው ሰዎች ወደ ሆንግ ኮንግ ካለ ተጨማሪ ቪዛ መግባት ይችላሉ። ከኢትዮጵያ መሆኔ ግን የዛን ጊዜ ቪዛ ያስፈልጋል ስባል በጣም ተሰምቶኝ ተናድጄ ነበር። ወደ ሆንግ ኮንግ የሄድኩት ማርች 20 2019 ነው። ፕሌን ውስጥ ራሱ በጣም ብዙ አርሚዎች ነው የነበሩት። ከዚህ የሚለኝ ለአስተማሪዎቼ ከኢትዮጵያ ወደ ሆንግ ኮንግ ምግብ ይዞልኝ የሚመጣ ሰው አለ፣ እሱ መቀበል አለብኝ ብዬ አስፈቅጄ ነው ለ3 ቀን የሄድኩት። ላቦራቶሪ ራሱ ነበረኝና በጣም የተጨናነቀ ስኬጁል ነበር። እሱን አስቀይሬ ምናምን እንደምንም ተማሙቼ ነው የሄድኩት። እየሄድኩኝ እያለ በጣም ብዙ ኢሞሽኖች እየተሰሙኝ ነበረ። ትዝ የሚለኝ የአሬምን ትሪቪያ ላቭ ከፍቼ ኢሞሽናል ሆኜ ምናምን ቀሮ ነበር። መጀመሪያ የደረስኩ ቀን ከዛው ከኤርፖርቱ ኮንሰርት ወዳለበት ቦታ የሚሄድ ባቡር ስላለ ቅርብም ነው፣ ወደዛ ሄድኩኝና አርሚ ቦምብ ገዛው። ማርች 20 ኮንሰርት ነበር። ያው የኔ ቲኬት በ21 ስለነበረ አርሚ ቦምቡን ገዝቼ ቡክ ወዳረኩት ኤርቢኤንቢ ሄድኩኝ። ትዝ ከሚሉኝ ነገሮች መካከል ሆንግ ኮንግ በጣም ትሞቅ ነበረ። ኤርቢኤንቢ ቡክ ያረኩበት ቦታ ደግሞ በጣም ክራውድድ ሰው የበዛበት አካባቢ ነበርና ትንሽ ያስፈራ ነበር። በሰላም የማርፍበት ቤት ከደረስኩ በኋላ አርሚ ቦምቤን አንቦክስ አረኩኝ። ይሄ ማርች 20 2019 ነበረ። የኮንሰርቱ ቀን ማርች 21 2019 ደግሞ በፓርት 2 ይቀጥላል።